ካርድ አትልኩም ትልካላችሁ። ካርድ ላኩ ብያለሁ። ኦልሬዲ ሊዘጋ ነው ይሄ ስልክ። ይሄው ካርድ እያየሁ ቼክ እያደረኩኝ ነው። ካርድ የለኝም። 17 ብር ነው ያለው። 17 ብር ነው ያለው ካርድ። ከዘጋ አም ሶሪ አዝናለሁ። ምንም ማድረግ አልችልም። መብራት ስለሌለ እንጂ ዋይፋይ አለ ቤት ውስጥ። ቆንጆ በጣም የሚጣፍጥ ሺሻ ታቀረበልኝ። ቁጭ ብዬ አረጌ ነው ማጨስ። ምን ችግር አለ? ከመንግስተ ሰማያት አያጎለኝ እንደሆነ በደንብ ነው ማጨስ። እና በጣም ደክሞኛል። አያም ታየ በጣም በቃ ላይፍ ቦሪንግ ሆኖብኛል። ሰላም ናፈቀኝ፣ ደስታ ናፈቀኝ፣ ነፃነት ናፈቀኝ። በቃ ስለደከመኝ ነው ዛሬ ይህንን ነገር የምናገረው። ከዚህ በፊት ከዓለም በሚወረወሩ ድንጋዮች በዓለም ከሚወረወሩ የትኛውን በትርና ዱላ እስር ቤት አንድም ቀን ስጋት ገብቶኝ አያውቅም። ስለናንተ እግዚአብሔርን እጅግ አድርጌ አመሰግናለሁ። ለካ በጣም ጥቂት ሰዎች ናቸው የሚጠሉኝ። ለካ በጣም ብዙ ህዝብ አለኝ። ለካ የሚወደኝ ህዝብ አለ። ለካ የሚራራልኝ ህዝብ አለ። አብይ አህመድ ምልክት እንደሆነ 3 ቀን ጾም ጸሎት ላይ ነው ያለው። ይሄ ላንተ ምልክት እንዲሆን ነው። ምዕራባውያን ያመጡልህን ይሄንን የገብረ ሰዶምን የመናፍስቱን ዓለም ገቨርንመንት እዚህ ኢትዮጵያ ላይ ለማስፈጸም ፈርም ተብላል። እንዳትፈርም። I love you, Father. I love you, Holy Spirit. I love you. I love you. የሰው እድል በአጋንንት ይዘጋል ማለት ፕሮፌት ጆሲ ምን እያልክ ነው ልትሉኝ ትችላላችሁ። እኔ በመናፍስቱ ዓለም መንግስት 10 ምናምን ዓመት ኖሬያለሁ። የአባቴ መንፈስ ከተማ ለቀህ ውጣ ብሎኛል። ሌላ የተደራጁ ጠላቶች ሊያጠፉኝ የሚፈልጉ እንዳለ እግዚአብሔር ተናግሮኛል። ከተማውን ለቅቄ ይሄ ነው አልላችሁም፣ ግን ከኢትዮጵያ ውጪ የሆነ ቦታ እሄዳለሁ። አሊያም አላውቅም እንደ ኤልያስ እግዚአብሔር የተወደደ ዓመት ወደ አባቴ መቅደስ የተመለስኩበት አልባር ቀለበት